በዛሬው ምሽት ከመካከለኛው ምስራቅ የወጡ ሰበር ዜናዎች። በኢራን በእስራኤልና በዩናይትድ ስቴትስ መካከል ያለው ግጭት በፍጥነት እየተባባሰ ሲሆን ሁኔታው ካለፈው ቁጥር የበለጠ አደገኛ እየሆነ መጥቷል። የአየር ድብደባዎች፣ የሚሳኤል ጥቃቶችና የድሮን ጦርነቶች በተለያዩ የቀጠናው ሀገራት እየተስፋፉ ነው። የጦር ስፍራዎች፣ ከተሞችና ስትራቴጂካዊ ቦታዎች ሁሉም ኢላማ ሆነዋል። በዛሬው ዘገባችን እነዚህን የመሳሰሉ መረጃዎችን በሰፊው እናቀርባለን። ከቅርብ ጊዜ ወዲህ በመላ ኢራን ውስጥ ከፍተኛ የአየር ድብደባዎች በርካታ ቦታዎች ላይ ደርሷል። ዩናይትድ ስቴትስ እና እስራኤል በወታደራዊ መሠረተ ልማቶች፣ የሚሳኤል ማስወንጨፊያ ቦታዎችና የአየር መከላከያ ዘዴዎች ላይ ያነጣጠረ የተቀናጀ ጥቃቶችን እንደፈጸሙ ዘገባዎች አመልክተዋል። እንደ ወታደራዊ ባለሥልጣናት ገለጻ ከሆነ ግጭቱ ከተጀመረ ወዲህ በሺዎች የሚቆጠሩ አድማዎች ተደርገዋል። አንዳንድ ዘገባዎች እንደሚያሳዩት ከሆነ ከ80 በመቶ በላይ የኢራን የአየር መከላከያ ስርዓቶች ወድመዋል። ይህም የእስራኤልና የአሜሪካ አውሮፕላኖችን በኢራን ግዛት ላይ እንደ ልባቸው እንዲፈነጩ አድርጓቸዋል። በቴህራንና በሌሎች ዋና ዋና ከተሞች ፍንዳታዎች መከሰታቸውን የተዘገበ ሲሆን ጦርነቱም ወደ 7ኛ ቀኑ ሲገባ ከፍተኛ የቦምብ ድብደባውም እንደቀጠለ ነው። በአብዛኞቹ አካባቢ ሲቪሊያን የተጎዱ ሲሆን ይህም በግጭቱ ላይ ሰብአዊ ተጽዕኖ ዓለም አቀፋዊ ስጋት ፈጥሯል። በጦርነቱ ላይም የሚሳኤል ማስወንጨፊያዎችና ወታደራዊ መሠረተ ልማቶችን ማውደም የጥቃቶቹ ዋና ግብ ይመስላሉ። ኢራን ግን ፈጽሞ ዝም የምትል አትመስልም። ለጥቃቱ ምላሽ ኢራን የአጸፋ ጥቃት ማዕበል ጀምራለች። ከአጸፋዎቹ መካከል ሚሳኤሎችና ሰው አልባ አውሮፕላኖች ወደ እስራኤልና የዩናይትድ ስቴትስ ወታደራዊ ኃይሎች ወደሚያስተናግዷቸው በርካታ የቀጠና ሀገራት ተተኩሰዋል። ከዚህም በተጨማሪ በአንዳንድ የባለሰላጤ ሀገራት የአየር መከላከያ ዘዴዎች ብዙ ቁጥር ያላቸውን ሚሳኤሎችና ሰው አልባ አውሮፕላኖችን ጠልፈዋል። ለምሳሌ የተባበሩት አረብ ኤሚሬቶች የመከላከያ ባለስልጣናት በመቶዎች የሚቆጠሩ ሰው አልባ አውሮፕላኖችና ሚሳኤሎች መገኘታቸውና አብዛኞቻቸው ኢላማቸው ላይ ከመድረሳቸው በፊት በቁጥጥር ስር መዋላቸውን ተናግረዋል። ሆኖም ግን አንዳንድ ጥቃቶች በከተማዋ ላይና በከተማዋ ነዋሪ ላይ ጉዳትን ያደረሱ ይገኛሉ። የሚሳኤል ልውውጡም ቢሆን በጎኖቹ መካከል አደገኛ የሆነ የበቀል አዙሪት ፈጥሯል። እያንዳንዱም አዲስ አድማ የግጭቱን የበለጠ መስፋፋት አደጋውን ይጨምረዋል። አሁን ላይ በሰፊው እንደምናየውም ከሆነ ጦርነቱ በኢራንና በእስራኤል ብቻ የተገደበ አይመስልም። በአካባቢው ያሉ ሌሎች ሀገራትና የታጠቁ ቡድኖች የተሳተፉበት ይገኛል። እስራኤልም በሊባኖስ ውስጥ በኢራን ከሚደገፈው ከሂዝቦላ ጋር ግንኙነት ያላቸው ኢላማዎች ላይ ጥቃትን አድርጋለች። በተመሳሳይም በባሕረ ሰላጤ ውስጥ ያሉ በርካታ ሀገራት ወታደራዊ ማንቂያ ደረጃቸውን ከፍ ከፍ እያደረጉ ይገኛሉ። የአየር ክልል መዘጋቱም ዓለም አቀፍ በረራዎችን አስተጓጉሏል። በግጭቱ ምክንያት በመቶዎች የሚቆጠሩ የአየር መንገድ መስመሮች ተሰርዘዋል። ይህም አዝማሚያ ብዙ ቡድኖች ወደ ጦርነቱ ከተቀላቀሉ ጦርነቱ በመላው መካከለኛ ምስራቅ ሊስፋፋ እንደሚችል ባለሙያዎች ያስጠነቅቃሉ። በጣም በሚያስገርም ሁኔታ የዚህ ጦርነት ውጤት ከመካከለኛው ምስራቅ አልፎ እየተሰማ ይገኛል። በቀይ ባህር ዙሪያ ያሉትን ጨምሮ የአፍሪካ ቀንድ ሀገራት ጉዳዩን በቅርበት እየተከታተሉት ነው። እንደ ጅቡቲ ያሉ ስትራቴጂካዊ ቦታዎች በተለይ ዓለም አቀፍ የጦር ሰፍራዎችን ስለሚያስተናግዱ ዋና ዋና የመርከብ መንገዶችንም ስለሚቆጣጠሩ በጣም አስፈላጊ ናቸው ተብሏል። በአካባቢውም ያለው ውጥረት በቀይ ባህርና በምስራቅ አፍሪካ ያለውን የጸጥታና የፖለቲካ እንቅስቃሴ ላይ ተጽዕኖ ሊያደርስ እንደሚችል ተንታኞችም ገልጸዋል። በእነዚህ ግንኙነቶች ምክንያት ግጭቱ ዓለም አቀፋዊ ውጤቶችን ሊያስከትል እንደሚችል ተንታኞች ገልጸዋል። ይባስ ብሎ ነውና ነገሩ አሁን ትልቁ ጥያቄ ግጭቱ ወደ ትልቅ ክልላዊ ጦርነት ይሻገራል? ይህንንም ጥያቄ እናንተ ለአድማጮቻችን ትተን ወታደራዊ ባለሙያዎችም እንደተነተኑት ከሆነ ሁኔታው እጅግ በጣም ያልጠበቀና አስቸጋሪ ነው ሲሉ ገልጸውታል። ስጋቱ የሚጀምረው ግጭቱ በዚሁ ከቀጠለ ወይም ብዙ ሀገሮች ከገቡበት የዓለም የነዳጅ ዋጋ፣ ንግድና የዓለም ደህንነት ላይ ተጽዕኖ ሊያደርግም ይችላል። የዓለም መሪዎችም እቹ ጉዳይ አሳስባቸው ነዋልና ጦርነቱን ለመገደብ እየጠየቁ ነው። ነገር ግን እስካሁን ድረስ ውጊያው የመቆም ምልክትም አላሳየም። ውድ አድማጭ ተመልካቾቻችን ለዛሬው ያዝናቸው መረጃዎች እነዚህን ይመስሉ ነበር። ፈጣንና ታማኝ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።